ሰላም አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁ? ሰላም ናችሁ? በያላችሁበት ሰላማችሁ ይብዛልን። በዛሬው ቪዲዮ ማሳያችሁ ብርን ወደ ኢትዮጵያ እንዴት አድርገን መላክ እንደምንችል ነው የምናየው። በጣም በቀላሉ እናያለን። ቪዲዮውን ከመጀመሪያው እስከ መጨረሻው እዩት። ላይክ በማድረግ ጀምሩ። አሁን በቀጥታ ወደ ቪዲዮ እንገባለን። ዲ360 ባንክን በመጠቀም ነው ብርን እንዴት አድርገን ወደ ኢትዮጵያ መላክ እንዴት እንደምንችል ነው የምናየው። በጣም ቀላል ነው። ከመጀመሪያው እስከ መጨረሻው እዩት። ቀጥታ ወደ ባንኩ እንገባለን። ቀጥታ ወደ ባንኩ ከገባን በኋላ ያው ፓስወርድ ይጠይቃችኋል። ፓስወርድ ሲጠይቃችሁ ፓስወርዳችሁን አስገብታችሁ ተገባላችሁ። እንደዚህ ከገባችሁ በኋላ ወደ ባንካችሁ ትራንስፈር የሚል አለ። ሶስተኛው ላይ ሆም ፔመንትስ ኤንድ ትራንስፈርስ የሚል አለ። ሶስተኛውን ተነካላችሁ። ሶስተኛውን ከነካላችሁ በኋላ እንደዚህ አይነት አማራጮች ይመጣሉ። የመጀመሪያውን ነው የምትነኩት። የመጀመሪያው አማራጭ ትራንስፈር የሚል አለ። እሱን አንዴ ተነካላችሁ። እንደዚህ ስትነኩ እንደዚህ ይመጣላችኋል። እንደዚህ ሲመጣላችሁ ምንድነው የምታረጉት? አድ ትላላችሁ። አድ የመጀመሪያው ይሄኛውን ተነካላችሁ። አንዴ ተነካላችሁ። እሱን ስትነኩ እንደዚህ ይመጣላችኋል። እንደዚህ ሲመጣላችሁ ኢንተርናሽናል የሚል አለ። ሶስተኛው ላይ ያለውን ተነካላችሁ። እሱን አንዴ ተነካላችሁ። ከዛ በኋላ ወዴት ሀገር ነው መላክ የምንችለው ወይም ደግሞ የፈለግነው ወዴት ሀገር እንደሆነ እንመርጣለን ማለት ነው። ኦኬ እኛ አሁን ወደ ኢትዮጵያ ነው የፈለግነው። እንጽፋለን ኢትዮጵያ ብለን ስንጽፍ ይመጣል በራሱ ጊዜ። ኢትዮጵያ ብለን ጽፈናል። ከዛ ወደ ኢትዮጵያ ነው እንግዲህ መላክ የምንፈልገው። ኢትዮጵያ ሀገር መርጠናል። አሁን ምንድነው የምናደርገው? ወደ ኢትዮጵያ ባንክ አካውንት ነው ማስገባት የፈለግነው እና እዚህ ጋር የመጀመሪያውን እንመርጣለን። የባንክ አካውንት እንመርጣለን ማለት ነው። የመጀመሪያውን አንዴ እንነካለን። ከዛ በኋላ ይሄን ደግመን እንነካዋለን። የኢትዮጵያ ባንኮችን እንዳለ ያመጣልናል ማለት ነው። የኢትዮጵያ ባንኮችን እንዳለ ያመጣልናል እንደምታዩት ማለት ነው። አብዛኛው የሚባሉትን እንግዲህ ኢትዮጵያ ላይ ያሉ ባንኮችን ያመጡልናል። ወዴት መላክ እንደፈለጋችሁ መርጣችሁ የፈለጋችሁትን ባንክ አካውንት አስገብታችሁ ትልካላችሁ። እኔ አሁን ለእናንተ ለማሳየት ኢትዮጵያ ልምረጥና አንዱን ባንክ ይሄኛውን ልምረጥ። ኮሜርሻል ባንክ ኦፍ ኢትዮጵያ የኢትዮጵያን ይሄኛው ንግድ ባንክ ነው። እሱን መርጫለሁ። እንግዲህ ባንኮቹ በቀኑ ዋጋ ነው። በየቀኑ የብሩ ዋጋ በዛ ነው የሚላከው። በዛ ዋጋ ይተምንላቸዋል። በዛው እንልካለን ማለት ነው። አሁን የኢትዮጵያ ንግድ ባንክን መርጫለሁ። እናንተ ሌላ ሊሆን ይችላል የምትልኩበት። ከዛ ምንድነው ማድረገው? ይሄኛው የመጀመሪያው ላይ አካውንት ነምበር ነው እዚህ ጋር የምናስገባው። እዚህ ጋር የመጀመሪያው ላይ ማለት ነው። እዚህ ጋር አካውንት ነምበር እናስገባለን። እዚህ ጋር ደግሞ ሪሌሽንሺፕ ነው። ስትነኩት አማራጭ ያመጣላችኋል። አንዱን ፍሬንድ ነው፣ ፋሚሊ ነው፣ በቃ የፈለጋችሁትን አንዱን ትመርጣላችሁ ማለት ነው። ከዛ በኋላ እቺን እንደዚህ ቅንፍ ኦፕሽናል የምትለዋን እቺን ኒክኔሟን ማለፍ ትችላላችሁ፣ ግዴታ አይደለም። ከዛ በኋላ እዚህ ጋር ፈርስት ኔም የሚለው ላይ ስም ትጽፋላችሁ። እዚህ ጋር ስሙን ትጽፋላችሁ። ከዛ ደግሞ እዚህ ጋር ደግሞ ይሄም ኦፕሽናል ነው፣ መጻፍም አለመጻፍም ትችላላችሁ። ይሄኛው ማለት ነው፣ መጻፍ አለመጻፍም ትችላላችሁ። ከዛ በኋላ እዚህ ጋር የአባት ስም ትጽፋላችሁ። እዚህ ጋር ስም ትጽፋላችሁ። የመሃለኛውን ዝለሉት ከፈለጋችሁ። ከዛ በኋላ እዚህ ጋር ላስት ኔም እዚህ ጋር ትጽፋላችሁ። አሁን እዚህ ጋር
ላስት ኔም ጻፋችሁ አይደል? እዚህ ጋር ስም፣ ከዚህ ጋር ላስት ኔም። ከዛ በኋላ ምንድነው አድ ነው የምታደርጉት። አድ አሁን እኔ ልጻፍ። አሁን የነገርኳችሁ እናንተም ጻፉ፣ እኔም እጽፋለሁ ማለት ነው። ከመጀመሪያው ጀምሬ እኔ እጽፋለሁ፣ እናንተም አሁን የነገርኳችሁን ጻፉ። ከዛ አድ እናደርጋለን ማለት ነው። እንደምታዩት እኔ አስገብቻለሁ፣ እናንተም ታስገባላችሁ። ከዛ በኋላ ምንድነው የምናደርገው? እዚች ጋር አድ የምትለዋን እንነካለን። እቺን አድ የምትለዋን እንነካለን። አካውንት ካስገባን በኋላ ስም ከጻፍን በኋላ አሁን የነገርኳችሁን ካደረግን በኋላ እዚች ጋር እቺን እንነካለን። አድ የምትለዋን እንነካለን። ከዛ ኮድ ይላክልናል ማለት ነው። ባንኩ ኮድ ይልክልናል። ያንን ኮድ እናስገባለን። 4 ኮድ ይልካል። ልክ እንደዚህ 4 ኮድ ሲልክልን እንደዚህ አስገብተን ከዛ በኋላ ከኮድ በኋላ እንደዚህ ይመጣልናል ዋጋ። አሁን የ1000 ዋጋ እንደዚህ ነው ማለት ነው። አያችሁት ዋጋውን? ይኸው በሳውዲ ከዛ ደግሞ የኢትዮጵያን ዋጋ እንደዚህ ይነግረናል ማለት ነው። አሁን ለእናንተ ለማሳየት 100 ሳይሆን 1000 ነው ያልኩት፣ 100 ነው ይሄ። ስለዚህ 100 የ100 ዋጋ ይሄ ነው 4521.79 ሳንቲም። ለእናንተ ለማሳየት ስንት ልላክ? ቢያንስ 50 ላድርገው። 50 አረኩት። ይኸው የ50 ዋጋ እንደዚህ ነው። የ50 ዋጋ እንደዚህ ነው። እሺ 50 ነው መለካው። ከዛ በኋላ ምንድነው እናደርገው? ይኸው እዚህ ጋር ኔክስት ነው የምንለው ማለት ነው። ኦኬ እሺ፣ ይኸው እዚህ ጋር ኔክስት። ከዛ በኋላ ኔክስት እንላለን። እንደዚህ ኔክስት እንለዋለን። ከዛ አንዱን ትመርጣላችሁ። እኔ አሁን ይሄኛውን መርጣለሁ፣ ካሽ የሚለውን መርጣለሁ። ከዛ የመጀመሪያውን እንደዚህ መጣልኝ። እንደዚህ መጥቶልኛል። ቀጥታ ወደ አካውንቱ ነው የሚገባው። አሁን ይሄ ሙሉ ዲቴሉ ነው ማለት ነው። ሙሉ ዝርዝሩ ነው። ከዛ ምንድነው የምናደርገው? በሩን መላክ ማለት ነው። እዚህ ጋር በሩን እንልካለን። ሁሉንም ነገር እዚህ ጋር ከባንኩ ጀምሮ ከላክ ነው ከብሩ ዋጋ ሙሉ ጀምሮ እዚህ ጋር አለ። ከዚህ ጋር ሴንድ መኒ፣ እዚህ ጋር ሴንድ መኒ የምትለው እንነካለን። ይደወልልናል። የማረጋገጫ ኮድ ነው የሚጠይቁን። ከዛ ሲደወል አንስተን የሚነግሩን ቁጥር ማስገባት። This is an automated call from D360 Bank to confirm adding a beneficiary. International beneficiary that ends with 4164. To proceed, press number 2. To cancel, press number 1. ሁለት ቁጥር Beneficiary has been added successfully. ሁለት ቁጥርን በደንብ ሰምተን ለማረጋገጫነት አስገቡ የሚለውን ቁጥር እናስገባለን ማለት ነው። ከዛ በኋላ በደንብ ሰምተን ካስገባን በኋላ ከዛ እንደዚህ ይመጣልናል ማለት ነው። አሁንም ኮድ ይመጣልናል ማረጋገጫ። ያንን ኮድ እናስገባለን ማለት ነው። አሁን በተሳካ ሁኔታ ላከን ማለት ነው። ቀላል አይደል? በጣም ቀላል ነው። ቪዲዮ ከተመቻችሁ ሼር አድርጉት። ላይክ በማድረግ ቪዲዮን ሼር አድርጉት። በቀላሉ እንደዚህ ወደ ኢትዮጵያ ብር መላክ ይችላል። እዚህ ጋር ደረሰኝ ሼር ማድረግ እንችላለን። እዚህ ጋር ደረሰኙን እንደዚህ ነክተን ሼር ማድረግ እንችላለን ማለት ነው። ደረሰኙን ሼር ማድረግ እንችላለን። ኦኬ፣ እቺን ትነኩና ወደ ፈለጋችሁት አሁን ሼር እናድርገው። እሺ ሼር እናድርገው። ያው እንደዚህ ሼር ስናድርገው
እኔ አሁን ሼር ነክቻለሁ። ዋትሳፕ አምጥቶልኛል። ወደ ዋትሳፕ ወይም ወደ ቴሌግራም ወደ ዋትሳፕ ወይም ወደ ቴሌግራም በቃ ሼር ማድረግ ወደ ፈለጋችሁበት ሼር ማድረግ ትችላላችሁ። እቺኛውን በመንካት ወደ ፈለጋችሁበት ሼር ማድረግ ትችላላችሁ። እንደዚህ በቀላሉ ወደ ኢትዮጵያ መላክ ችለናል ማለት ነው። መልካም ጊዜ ይሁንላችሁ። ይሄን ይመስላል ባይ